የሮዝመሪ ቅባት ጸጉርን እንደሚያሳድግ በሳይንስ መረጋገጡን ስንቶቻችሁ ታውቃላችሁ? በዚህ ቪዲዮ ሮዝመሪ ለጸጉር እንዴት ብንጠቀመው የጸጉር እድገት ፈጣን እንደሚሆንና አዘገጃጀቱን እናያለን። ይህ ቻናል ስለ ውበት አጠባበቅና ስለ ጸጉር እድገት የምትማሩበት ቻናል ነው። ቪዲዮን ከወደዱት ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። የሮዝመሪ ቅባት በራስ ቆዳችን ላይ ስንቀባ የደም ዝውውራችን እንዲጨምር በማድረግ የጸጉር እድገትን ፈጣን እንዲሆን ይረዳል። እንዲሁም የጸጉር መርገፍና መነቃቀልን ያክማል። በተጨማሪም የጸጉር ስርን እንዲጠነክርና እንዲፋፋ ይረዳል። ስለዚህ ሮዝመሪ ለጸጉር እድገትና ጤንነት ተፈጥሯዊና ውጤታማ አማራጭ ነው። ታዲያ የሮዝመሪ ምርቶችን ከምንጠቀምበት መንገዶች አንዱ የሮዝመሪ ቅባትን በማዘጋጀት ነው። የሮዝመሪ ቅባት ለጸጉር እድገት የሚሰጠው ጥቅም በዝርዝር ልንገራችሁ። አንደኛ፣ አንቲኦክሲደንት ባህሪ ስላለው የጸጉርን መርገፍ ይቀንሳል። ሁለተኛ፣ የጭንቅላትን የፒኤች መጠንን በማስተካከል ፎሮፎርን ያክማል። እንዲሁም የራስ ቆዳንና ጸጉርን ያጠነክራል። ሶስተኛ፣ በቫይታሚን እና በጠቃሚ ንጥረ ነገሮች የበለጸገ በመሆኑ ጸጉር እንዲፋፋና እንዲያንጸባርቅ ይረዳል። አራተኛ፣ የጸጉር ህዋሳትን በማነቃቃት አዳዲስ ጸጉሮች እንዲያድጉ ያደርጋል። አምስተኛ፣ ሮዝመሪ በቆዳችንና በጸጉራችን ላይ ያለውን የቅባት መጠን እንዲመጣጠን በማድረግ አላስፈላጊ ወዝን በማስወገድ ባላስፈላጊ ቅባት የተዘጋውን የጭንቅላት ወይም የቅል ቀዳዳዎችን እንዲከፈት ይረዳል። ስድስተኛ፣ የሮዝመሪ ቅባት በመቀባት የጸጉር ቅልን ማሳጅ ማድረግ ንጥረ ነገሮቹ በቀላሉ ወደ ቆዳ ውስጥ እንዲገባ ስለሚያደርገው የደም ዝውውርን እንዲሻሻል ያደርጋል። እንዲሁም በተጨማሪ የጸጉር እድገትን ያፋጥናል። በተጨማሪም በሮዝመሪ ቅባት የራስ ቆዳን ማሳጅ ማድረግ ወይም በቀስታ የራስ ቆዳን በለስላሳ ማሸት ውጥረትን ይቀንሳል። ይህን ያህል የሮዝመሪ ጥቅሞችን ከዘረዘርን ስለ አዘገጃጀቱና እነማን መጠቀም የለባቸውም የሚለውን ላሳያችሁ። ሮዝመሪ መጠቀም የሌለባቸው እነማን ናቸው? የመጀመሪያው፣ ከዚህ በፊት በተለያዩ ሙከራ የሮዝመሪ አለርጂክ ያለበት ሰው እንዲጠቀም አይመከርም፣ ምክንያቱም ከጥቅሙ ይልቅ ጉዳቱ ስለሚያመዝን። በተጨማሪም ከ1 ዓመት በታች ላሉ ልጆች ማለትም ከ0 እስከ 1 ዓመት ላሉ ህጻናት የራስ ቆዳቸው ጠንካራ ስላልሆነ በቀላሉ ቆዳቸው ሊቆጣ ይችላል። ስለዚህ ከ1 ዓመት በላይ ላሉ እና የሮዝመሪ አለርጂክ ያልሆኑ ሰዎች እንዲጠቀሙት ይመከራል። ይህ ማለት በየትኛውም እድሜ ክልልና የትኛውም ጾታ ወንድ ወይም ሴት መጠቀም ይችላል ማለት። አሁን ደግሞ ስለ አዘገጃጀቱ እናያለን። ዛሬ የማሳያችሁ በቤት ውስጥ እንዴት በቀላሉ የሮዝመሪ ቅባት አዘጋጅተን እንደምንጠቀም ነው። በቤት ውስጥ አዘጋጅተን የምንጠቀማቸው ቅባቶች ረጅም ጊዜ ሳይበላሹ እንዲቀመጥልን ጥንቃቄ ያስፈልጋል። ምክንያቱም ፋብሪካ ውስጥ እንደሚዘጋጀው ረጅም ጊዜ እንዲቀመጥ የሚያደርገውን የኬሚካል ንጥረ ነገር ስለማንጠቀምና በቀላሉ በባክቴሪያ እንዳይጠቃ ይህንን አዘገጃጀት ተከተሉ። በመጀመሪያ እርጥብ ወይም ደረቅ ሮዝመሪ ቅጠል አጥቦ እንዲደርቅ ማድረግ። በመቀጠል ንጹህ ብረት ድስት ወይም መጥበሻ ላይ ሮዝመሪውን ማድረግ። ከዛ የሚስማማችሁን ቅባት ኮኮናት ወይም ኦሊቭ ኦይል በመጠቀም ያዘጋጃችሁት ድስት ላይ በቀላሉ መቀላቀል። ከዛም በዝቅተኛ እሳት ላይ በመጣድ ትንሽ እንዲሞቅ መተው። ከሞቀ በኋላ አረፋ ነገር ማውጣት ሲጀምር ማውረድ። ይህንን ቅባት ረጅም ሰዓት እሳት ላይ ከተውነው አስፈላጊ ማግኘት ያለብን ንጥረ ነገር አናገኝም። ስለዚህ ትንሽ ለብ ብሎ አረፋ ነገር ማውጣት ሲጀምር ማውረድ ይኖርብናል። ካወረድን በኋላ ለግማሽ ቀን ያህል እዛው ብረት ድስት ላይ ዘፍዝፈን መተው አለብን። ምክንያቱም ይህ ይበልጥ ከሮዝመሪው ጋር ቅባቱ በደንብ እንዲዋሃድ ያደርገዋል። እንዲሁም ማግኘት ያለብንን ንጥረ ነገር እንዲዋሃድ ያደርገዋል። በመቀጠል ያዘጋጃችሁትን ቅባት የምትገለብጡበት ንጹህ ዕቃ አዘጋጅቶ ቅባቱን በማጥለያ ቀስ አድርጎ ገልብጦ ማስቀመጥ። ይህ ቅባት ያለምንም ብልሽት ከ1 እስከ 2 ወር ባለው ጊዜ ውስጥ መጠቀም እንችላለን። እንዴት እንጠቀመው? አጠቃቀሙ በ2 ቀን 1 ጊዜ የራስ ቅላችሁ ላይ በማድረግ በቀስታ ከ2 እስከ 3 ደቂቃ ባለ ማሳጅ ማድረግ። ይህ በቀላሉ ወደ ራስ ቆዳችን ዘልቆ እንዲገባና የቅላችን ደም ስሮች በቀላሉ እንዲነቃቃ ያደርገዋል። እንዲሁም የጸጉር እድገትን እንዲያፋጥን ያደርገዋል። ስለዚህ ይህንን አዘገጃጀትና አጠቃቀም ከተከተላችሁ ለውጡን በአጭር ጊዜ ውስጥ የምታዩት ይሆናል ማለት ነው። የተለያዩ ስለ ቆዳና ስለ ጸጉር እንክብካቤ ልምድ የምትወስዱበት ቻናል ነው። ስለዚህ ይህን ቪዲዮ ከወደዳችሁት ቤቱን ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቱን ይጫኑ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።